እጅ ከፍንጅ የሚያዙበት እጅ በፍንጅ የሚያዙበት አያቸው ምን ያህል ደንቆሮ እንደሆነ የምታውቁት ማለት ነው። አብራችሁ ምን ብዬ እንደማስረዳችሁ አላቅም ቤተሰብ። እጅግ በጣም ልብ ይነካል። እጅግ በጣም ልብ ይነካል። ምን አይነት ነገር ይውላችሁ ከሷ እንዳይለይ አንድ እርምጃ ከሷ እንዳይለይ ድብ አድርጋን ያሰራችሁ። አብርሃም እኮ ፍርሃት አለበት። እሷን ሳይ እንኳን ሩታን ሳይ እየፈራ ነው የሚያየው። የሆነ ፍርሃት አለ። የሆነ ውስጡ ላይ የሆነ ያደረጉበት ነገር አለ እንዲፈራ። አብርሃም ከመቼ ነው የሚፈራው? አብርሃም ከመቼ ወዲህ ነው የሚፈራው? ፍርሃት አለ ውስጡ። የሆነ የሚያስፈራው ነገር አለ ቤተሰብ። ዛሬ በጣም ነው ያየሁት። ይታያችሁ ከቡዜ ጋር ምን ያህል አብሮ እንደሚያወሩ ታውቃላችሁ። ከቡዜ ጋር አብሮ ብዙ ነገር እንደሚነጋገሩ እንደሚመካከሩ ታውቃላችሁ። ግን ዛሬ አያችሁ አይደለ? ሩታ ግን እግዚአብሔር የስራሽን ይስጥሽ፣ የስራሽን ይስጥሽ። ኤፍሬም በገዛ ወንድም ላይ ያደረከውን እግዚአብሔር አምላክ የእጅህን ይስጥ ነው የምለው። ዶንቆሮ አድርገህ እንዳስቀመጥከው መድኃኔዓለም የስራህን ይስጥ። አይሆላችሁ ነገርኳችሁ እኮ የአብርሃምን ሀብትና የአብርሃምን ብር ለመከፋፈል ነው ሰዎች እጃቸውን አጥበው የተነሱት። ለማንኛውም ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ በማርያም ላይክ አድርጉ። ቡዜ ወንድምሽን እንደምታወጪው እርግጠኛ ነኝ። ወንድምሽን ጸበል ወስደሽው እንደምታረጋጊው ወንድምሽን ከነዚህ ከመጥፎ አውሬዎች እጅ እንደምታወጪ 100% ተማመንብሻለሁ። ግን አያችሁ አይደለ? አብርሃም መኪና እንኳን አይነዳም። እነሱ ናቸው እኔ መኪና እንኳን አልነዳም ነው ያለው። ይታያችሁ እንግዲህ ምን ያህል ይሄ ልጅ አብርሃም መኪናው ከመኪናው አይፋታም ነው። እኔ ብዙ ጊዜ መኪናው በቃ መኪናው ለሱ ሁሉ ነገር ነች። በቃ መኪናው እንደፈለገ ነገር የሚሆነው ግን አሁን በኤፍሬም ቁጥጥር ነው ሁሉ ነገሩ። በኤፍሬም ቁጥጥር ነው። ኤፍሬም እና በሩታ ቁጥጥር ላይ ነው ያለው። ይታያችሁ እንግዲህ ይሄን ልጅ አፍዝዘው አደንዝዘው ይሄን ነገር አድርጎ ማስቀመጥ ማለት ይሄ እኮ ትልቅ ወንጀል ነው። እግዚአብሔር ይመስገን ዋናው ቡዜ መድረስሽ ነው። ቅድም ነገራችሁ ነበር። ዛሬ ቡዜና ሩታ ዛሬ ይፋጣሉ ብዬ ነበር። ይኸው መጡ አብረው እና ቤተሰብ ሩታ በቃ 100% በራሷ ተማምናለች። 100% በራሷ ተማምናለች። አብርሃም ከሷ እጅ እንደማይወጣ በቃ ተማምናበታለች። ቤተሰብ በጣም ያሳዝነኝ። በጣም እጅግ በጣም ልብ የሚሰብር ነገር ነው ቤተሰብ። እኔ ይሄ ነገር ብዙ እያያችሁ ነው ቲክቶክ ላይ እንደዚህ አይነት ነገሮች የተፈጠሩ ድግምት የተደረገባቸው መስተፋቅር የተደረገባቸው ሁሉ ነገራቸው ንብረታቸው ሁሉ እንዲወሰድ በጣም ብዙ ነገሮች የገዛ ባላቸው ላይ የገዛ ሚስቱ ላይ የገዛ ወንድሙ ላይ አደረገ እየተባለ እንግዲህ በእውነተኛ ታሪክ እያየን እየሰማን ነው ያለ ነው። ይሄው እንግዲህ አይናችን ላይ እየተደረገ ይሄው ያኔ መሰለ ልጅ ይሄው አፍዝዘውት አስቀመጡት። እንግዲህ እንደው መድኃኔዓለም የስራችሁን ይስጣችሁ ነው የምለው። እኔ ከናንተ ምንም የምናገረው ነገር የለም። አሁንም ነገም ተነጎዳም ቢሆን ማለት ነው ብዙ ነገር እየወጣ ነው። ከሩታ ቤት ደግሞ ብዙ ነገር እንደሚወጣ እርግጠኛ ነኝ። ደግሞ ቡዜ ዛሬ ትልቅ ነገር ነው ያደረግሽው። ኤፍሬም እንትና ማነው ስሙ ማነው ዳኒም ትልቅ ነገር ነው ያደረገው። እርግጠኛ ነኝ ቡዜ ትልቅ ሲስተም ይዛን ይመጣችሁ። ይሄን ሲስተም ደግሞ ከተናገርኩት እነሱ ሰምተው ሌላ ነገር ሊያስቡ ይችላሉ። ቤተሰብ እንግዲህ ሲስተሙ የሆነ ነገር አለ። እሱን ነገር ደግሞ ታያላችሁ። እጅ በፍንጅ የሚያዘው ደግሞ በዛ ነገር ነው። እነሱ እነ ሩታ አብርሃም ላይ ምን እያደረጉ እንደሆነ፣ ምን እየሰጡት እንደሆነ፣ ምን እየመከሩት እንደሆነ ሁሉን ነገር እጅ በፍንጅ የሚያስይዝ ነገር ዳኒና ማናት ቡዜ አድርገዋል። እሷን ነገር ታያላችሁ። እጅ ከፍንጅ የሚያዙበት እጅ በፍንጅ የሚያዙበት አያቸው ምን ያህል ደንቆሮ እንደሆነ የምታውቁት ማለት ነው። ኤፍሬም አመጥቶ እየተቆጣችኝ ነው እንደዚህ እያደረገችኝ ያለ ቪዲዮ ያሳየዋል። ገባችሁ? በጣም ባለጌ የወንድም እርኩስ አየው አንተን። እኔ እንጃ። እና ቤተሰብ መልካሙን ታገኛላችሁ። ከሰሞኑ ደግሞ አብርሃም ይነቃል። አብርሃም ጸበል ይሄዳል፣
ይነቃል፣ ሁሉን ነገር ያውቃል። ማናት ስሟ ሄርሚዬም አሁን ደህና ነች ተብሏል። ያው ልጅ እንትን ሲባል ከባድ ነው። አሁን ደህና ነች እርግጠኛ ነኝ። ቡዜና ቡዜ ዳኒና ሄርሚ ትልቅ ነገር ይሰራሉ። ጠብቁ፣ ሰሞኑን ጠብቁ። ትልቅ ነገር አለ። ፍንጭ ትንሽ ነው የሰማሁት፣ ትንሽ ነገር ግን እሱን ነገር እዚህ ጋር መናገር የለብኝም። እባክሽን አትናገሪ ተብያለሁ ማለት ነው። እዚህ ጋር መናገር የለም። ለምን ከተናገርኩ ደግሞ እሱን ነገር ፈትሸው መጥፎ ነገር ሊያደርጉ ስለሚችሉ ለአብርሃምም ስለሚያሰጋ አልናገርም። ነገም ተነጎዲያም አብርሃም ጠብቁ። እቺ 3 ቀን ወይ 4 ቀን አብርሃም ድኖ ወደ ራሱ ተመልሶ ታያላችሁ። እነዚህ እከካሞችን አብርሃም ይረግጣቸዋል። አሁን ይኸውላችሁ እኔ አምላት ለቡዜ ንብረቶችን የአብርሃምን ንብረት እንዳስፈርሙት ምንም በማያውቅበት ነገር ንብረቱን ሊያስፈርሙት ይችላሉ። መኪናውን ያለውን ቤት ምናምን ሊያስፈርሙት ስለሚችሉ እሱን ደግሞ ማናት ስሟ ሄርሚም ሆነች ዳኒም ሆነ እንትና ቡዜ እሱንም ቢያደርጉም ይያዛሉ። ቢያደርጉም እሱን ሳቅ ካስፈረሙ ይያዛሉ። ግን ካስፈረሙ በኋላ ደግሞ ዋጋ ስለሌለው አሁን ምንድነው በጣም መከታተል ያለባችሁ የአብርሃምን ንብረት ነው። አብርሃም ከሰሞኑ ታያላችሁ ይድናል፣ ታያላችሁ። ሲስተሙ ሁሉ እነሱ ያሰሩበት መድኃኒት ሲያጠጡበት ሁሉ ነገር ሚስጥሯ ትወጣለች። ጠብቁ ብቻ። እኔ ዛሬ ማርያም ነው ብላችሁ ተቃጠልኩ። ቤተሰብ ኮንፊደንሷ ሳያችሁ ኮንፊደንሷን እንዴት እንደሚያረጋት ኮንፊደንስ በቃ ተረጋግታለች። አብርሃምን በቁጥጥሯ ስር አርገዋለች። በቃ አብርሃምን በቁጥጥሯ ስር አርጋ አሳስረዋለች። በቃ አብርሃም እኮ አሁን እኮ እንዲህ ብለሽኛል ነበረ እንደዚህ አርግ ብለሽኛል ነበር እሷ አለችው ነው። በቃ ለምን በቃ ይሄ ልጅ ይደክመዋል አለች። የሚያጠጡት መድኃኒት አብርሃም ብዙ መንገድ ከሄደ ፀሐይ ከመጣው ስለሚነስረው ነግሬያቸዋለሁ። ይነስረዋል። ይሄ ልጅ እየነሰረው ስለሆነ ፀሐይ ላይ እንዲወጣ አይፈለግም፣ ውጪ እንዲወጣ አይፈለግም። ገብቷቸዋል። በቃ ቤት ውስጥ ብቻ ታስሮ ከሉሌ ጋር ሲጫወት ምናምን እንዲውል በቃ ይሄን እኔ እኮ ማለት ነው እንደው እኔ እንደዚህ አጃጅለሽ ራሱ እኮ ቃውቆ አይቆምለትም እኮ አጃጅለሽ ቁጭ አድርኩሽ። ምንድነው አንቺ ራስሽ የምታጫውች ወላውላው ቁጭ እያልሽ የምታጫውቺው ወይስ ምንድነው ነገሩ? እኛ አልገባን ነገር ማለት ነው። ላይ ወጥሽ የምታጫውቺው ወይስ ማይሆን እንደዚህ አይነት ነገር ላይ ምን ይሰራልሽ? እንደዚህ ዱዳ አርገሹ ምንም ማይረባ ሰው እኮ አርገሽ ነው ቁጭ አርገሽው ወይ አቆላሽውና ቁጭ አርጋ ይሄን ማቆላሽሽ ወላላቅ ላንቺም አይጠቅምሽ ወይ ለሰው እንዲጠቀም አላደረግሽ። ምንድነው ነገሩ? አንቺ ምንድነው ችግርሽ ግን? ኧረ በስመ አብ እኔ እንደናንተ አይነት እርኩስ ሰው አላየሁም። በስመ አብ መንፈስ ቅዱስ አሐዱ አምላክ አሜን። ለማንኛውም ቤተሰብ ቻው። እኔ አላቅም ብቻ ግን ጉዳት